የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጡ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ላይ ለህዝቡ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታወቀ። አዲስ አበባ ህዳር 30 ቀን 2018 የኢትዮጵያ ፌዴራል ፖሊስ በሶስተኛ የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጡ አኳኋን ሰውነታቸውን የተገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝቡ የታዩ ተጠርጣሪዎች ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራቱ መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛ የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ፕሮግራሞችን ዝግጅቱን በስፖንሰር የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች አንደኛ ወንጌላዊት ገብረ እንድሪያስ፣ ሁለተኛ በረከት ጽጌ፣ ሶስተኛ መቅደም ደረጀ፣ አራተኛ ግሩም ገዛኸኝ፣ አምስተኛ ዮሐንስ መኮንን ኃይለ ማርያም የተባሉ ግለሰቦች መሆናቸውን ገልጿል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህል እሴት ያፈነገጡ አለባበሶችንና መጤ ባህሎችን ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ እንዳያስከትል ተጠርጣሪዎች ላይ የህግ ተጠያቂነት ለማረጋገጥ የጀመረው ምርመራ አጠናክሮ እንደሚቀጥል አስታውቋል። ውድ የአፍሪሲኒያ ተመልካቾቻችን አብረን ብዙ ተጉዘናል። እናንተም ቪዲዮዎቻችን እየተመለከታችሁ እኛም ደግሞ እያዘጋጀናቸው ከአፍሪሲኒያ ጋር ብዙ ሄደናል። በያዝነው ዓመት መጨረሻ 100,000 ቤተሰቦችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ይደግፉ። ሰብስክራይብ በማድረግና የደወሏን ምልክት በማብራት ለናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩን። እናመሰግናለን።